ይሄ ተራራ ፈጣሪ አምላክ ነው የሰጠን አዲስ አልፈጠር ነው። ሃይኪንጉን ብቻ ነው ያልሰራ ነው የነበረው። አሁን ዛሬ በመረቅናት በ9.6 ኪሎ ሜትር ብቻ ወደ 4 ኪሎ ሜትር የሚሆን ሃይኪንግ አለና መውጣት መውረድ ቤተሰብ ጓደኛሞች አብራችሁ እንጦጦ ተራራን ስትወጡ ምግብ ያስፈልጋችሁ አእምሯችሁ ይጠግባል አካላችሁ ይጠነክራል ይበረታል ትታደሳላችሁ ድካም ይለቃችኋል በእርግጠኝነት ኑና እዩት ተዝናኑበት ራሳችሁን በተለያየ መንገድ አምጥታችሁ እዚህ ቦታ ላይ አድሱበት ማለት ወዳለሁ። በጥቅሉ ለዚህ ማህበረሰብ እንደዚህ ስለሰራን በጣም ደስ ይለናል። በጣም ደስ ይለናል። ህዝቡ አብሮ ነው የሰራው። እዚህ አካባቢ ላይ ከ10,000 ሰው በላይ ነው ህይወቱ የተቀየረው። እንደሚታወቀው ቀጨኔ አካባቢ እንጦጦ ጉለሌ ዳር ያሉ በሸማ ስራ በሸክላ ስራ እጅግ በጣም የሚደንቅ ሙያ ያላቸው ሙያቸው እኛ እንድንጠቀምበት እንድናምርበት እንድንዋብበት የሚያደርግ ነው። ግን ብዙ ስም እየተለጠፈ የሙያ ውጤታቸውን እየወደድን ሙያተኛውን ግን የምንሰድብበትና የምናቃልልበት ትክክል ያልሆነ አሳፋሪ የሆኑ አስተሳሰቦች አሉንና አሁን እሱን ጭምር ነው ያደስነው። ማስታወሻ እዚህ ፊት ለፊት ላይ አክምባሎ ሬስቶራንት ይባላል። አክምባሎ እዚህ አካባቢ ነው ይመረት የነበረውና ማለት ነው የሚያምር ነው። የሚገርም የእጅ ጥበብ ስራዎች ለቱሪስቶችም ለኛዎቹም ይሸጥበታል ማለት ነው። ሱቆች አሉት አጠገቡ። እዚህ ጋር የሽመና ስራ ይሄንን ማስታወሻ ያለበሰንን ያስጌጠንን የጥበብ ስራ ውጤትን እዚህ ጋር ማስታወሻ አድርገንለታል። ከፍ ስትል ትልቅ እንስራ ያዘችዋ እናት ደግሞ እዚህ ጋር የነበረውን የሸክላ ስራ ምትወክልናት እናንተ ናችሁ ያስዋባችን እናመሰግናችኋለን። ስራችሁ ክቡር እንጂ የሚታፈርበት አይደለም የሚለው መልእክት ነው ያስተላለፍንበት። እንግዲህ በአጠቃላይ በጣም በኢኮኖሚ ዝቅተኛ ማህበረሰብ የሚኖርበት አካባቢ ነው። በዚህ መስመር ላይ አጠቃላይ እስከ ፒኮክ ባለው እስከ 56,000 የሚሆን ሰው ስራ እድል አግኝቷል። ከዛ ውስጥ አብዛኛው አሁን ባልኩት ኪሎ ሜትር ውስጥ ያለ ነዋሪ ነው።